ሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ከቁጥር 1 ጀምሮ እንደዚህ ያነባለሁ። የእስራኤል ነገዶች በሙሉ ወደ ኬብሮን ወደ ዳዊት መጥተው እንደዚህ አሉ። እነሆ እኛ የአጥንት ፍላጭ የሥጋ ቁራጭ ነን። ባለፈው ሳኦል በእኛ ላይ ነግሶ በነበረ ጊዜ እስራኤልን በጦርነት የምትመራቸው አንተ ነበርክ። እግዚአብሔርም ሕዝቤን እስራኤልን ትጠብቃለህ፣ መሪያቸውም ትሆናለህ ብሎህ ነበር። ስለዚህም የእስራኤል ሽማግሌዎች በሙሉ ወደ ኬብሮን መጡ። ንጉሥ ዳዊትም ኬብሮን ላይ በእግዚአብሔር ፊት ከእነርሱ ጋር ቃል ኪዳን አደረገ። እነርሱም ዳዊትን ቀብተው በእስራኤል ላይ አነገሱት። ዳዊት በነገሰ ጊዜ ዕድሜው 30 ዓመት ነበር። 40 ዓመትም ገዛ። በኬብሮን ተቀምጦ በይሁዳ ላይ 7 ዓመት ከ6 ወር ኢየሩሳሌም ሆኖ በመላው እስራኤልና በይሁዳ ላይ 33 ዓመት ነገሰ። ንጉሡና ሰዎቹ በኢየሩሳሌም የሚኖሩትን ኢያቡሳውያንን ለመውጋት ወደዚያ ሄዱ። ኢያቡሳውያንም ዳዊት እዚህ ሊገባ አይችልም ብለው ስላሰቡ ዳዊትን ዕውሮችና አንካሶች እንኳን ይከለክሉሃልና ወደዚህች አትገባም አሉት። ይሁን እንጂ ዳዊት የጽዮንን አምባ ያዘ። ይህችም የዳዊት ከተማ የተባለችው ናት። በዚያም ዕለት ዳዊት ኢያቡሳውያንን ድል ማድረግ የሚፈልግ የዳዊት ጠላቶች ወደሚሆኑ አንካሶችና ዕውሮች ለመድረስ በውሃ መተላለፊያው ሽቅብ መውጣት አለበት አለ። እንግዲህ አንካሶችና ዕውሮች ወደ ቤተ መንግሥት አይገቡም ያሉት ለዚህ ነው። ከዚያም ዳዊት መኖሪያውን በአምባይቱ ላይ ያደረገ የዳዊትም ከተማ ብሎ ጠራት። ዳዊትም ከሚሎ አንስቶ ወደ ውስጥ ዙሪያውን ገነባት። የሰራዊት ጌታ እግዚአብሔር ከእርሱ ጋር ስለነበር ዳዊት ከዕለት ወደ ዕለት እየበረታ ሄደ። ከፍ እናድርግ መጽሐፋችንን። እኔ የምለውን ከኔ ጋር እንበል። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። የዛሬው የእግዚአብሔር ቃል ማዕዳችን ርዕስ እግዚአብሔር ካንተ ጋር ነው የሚል ይሆናል። አሁን ያነበብኩላችሁ የሁለተኛ ሳሙኤል መጽሐፍ ምዕራፍ 5 እግዚአብሔር አምላክ ሳኦል ከሞተ በኋላ እንዴት ባለ መንገድ ዳዊትን ወደ ንግስና እንዳመጣው የሚናገር ክፍል ነው። እንደምታውቁት ዳዊት በሕይወት ዘመኑ 3 ጊዜ ተቀብቷል። አንድ ጊዜ በሳሙኤል እጅ፣ ሁለተኛው ጊዜ ደግሞ በሁለተኛ ሳሙኤል መጽሐፍ ምዕራፍ 2 በይሁዳ፣ እንደዚሁም ደግሞ በሁለተኛ ሳሙኤል መጽሐፍ ምዕራፍ 5 በኢየሩሳሌም ዳዊት ተቀብቷል። እንደነዚህ አይነት ነገሮች በሌሎች ሰዎች ሕይወት ውስጥ ሲሆን ፈጽሞ በመጽሐፍ ቅዱስ ውስጥ አታዩም። የትኞቹም ነገስታቶች የትኛውም ሰው 3 ጊዜ ሲቀባ አታዩም። አንደኛ ሳሙኤልና ሁለተኛ ሳሙኤል መጽሐፍን ስታነቡ እግዚአብሔር እንዴት አድርጎ ዳዊትን ወደ ንግስና እንዳመጣው የምታዩበት ክፍል ነው። አሁን በዚህ ቦታ ያነበብኩላችሁ ከምዕራፍ 5 ከቁጥር 1 እስከ 10 ድረስ ያለውን ክፍል ነው። እግዚአብሔር ከዳዊት ጋር ስለነበረ በየቀኑ ዳዊት እየበረታ ሄደ ብሎ ይናገራል። በሌላም ቦታ ደግሞ በዳዊት ቤትና በሳኦል ቤት መካከል ለረጅም ዘመን ሰልፍ ነበረ። ነገር ግን የጦር አቅም ያለው፣ የታክስ አቅም ያለው፣ አደረጃጀት ያለው፣ አማካሪ ያለው ሳኦል እየደከመ እንጀራ እየለመነ የሚበላ አንድ ምስኪን እረኛ፣ ዕዳ ያለባቸው ምስኪን ሰዎች የተከተሉት እየበረታ ሄደ። ይሄ ዓመታችን የብርታት ዓመታችን ነው። እግዚአብሔር መልእክት እንዳለው የሚያምን ሰው ከእግዚአብሔር ዘንድ በደንብ አርጎ አሜን ይበል። ዛሬ ማታ የሚያበረታ የእግዚአብሔር መንፈስ በእናንተ ላይ ይሆናል። እስቲ በደንብ አርጉና አሜን በሉ። እግዚአብሔር ከዳዊት ጋር ስለነበረ እየበረታ ሄደ ይለናል። በዚህ በሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ቁጥር 10 ላይ እግዚአብሔር ከዳዊት ጋር ከመሆኑ የተነሳ በዳዊት ሕይወት የሆኑትን ነገሮች ከዚህ ቀጥዬ የተወሰኑ ነጥቦች በእነዚህ 10 ቁጥሮች ውስጥ አካፍላችኋለሁ። ወዳጆቼ ማንም ከናንተ ጋር ባይሆን እግዚአብሔር ብቻውን ከናንተ ጋር ካለ ይበቃችኋል። የእግዚአብሔር አብሮነት፣ የእግዚአብሔር ከናንተ ጋር መሆን ለጥያቄያችሁ መልስ፣ ለጠላቶቻችሁ መከታ፣ ለብዙ ጉዳዮቻችሁ በረከትና እረፍት ይሆንላችኋል። በደንብ አርጋችሁ አሜን በሉ። እንደዚህ በላቸው ብሎኛል ጌታ፣ እኔ ከናንተ ጋር እሆናለሁ። በ2017 ዓመተ ምህረት በየቀኑ በየሰከንዱ በየወሩ የእግዚአብሔር አብሮነት አብሯችሁ ይሆናል። በደንብ አርጉና አሜን በሉ። የሚገርመው ነገር በሁለተኛ ሳሙኤል መጽሐፍ ምዕራፍ 5 አሁን ባነበብኩላችሁ ቁጥር 10 ላይ
እግዚአብሔርም የሰራዊት ጌታ እግዚአብሔር ከዳዊት ጋር ነበረ፣ ዳዊትም በየቀኑ እየበረታ ሄደ ብሎ ይነግረናል። ይሄን ከመናገሩ በፊት የመጀመሪያ የምትመለከቱት ነገር ምንድነው? ቁጥር 1 ላይ እንደዚህ ብሎ ይናገራል። የእስራኤል ሰዎች ሁሉ ወደ ዳዊት መጥተው እንደዚህ ያሉት ይላል፣ እኛ የአጥንት ፍላጭ የሥጋ ቁራጭ ነን አሉት ብሎ ይናገራል። ይሄ ጊዜው ሳኦል የሞተበት ጊዜው መሪ በእስራኤል ላይ ያልነበረበት ክፍተት የተፈጠረበት የእስራኤል ወታደሮች የተሸነፉበት በሳኦል ቦታ ምትክ የሚፈለግበት ጊዜ ነበረ። በደንብ አድርጋችሁ ስሙኝ። የእግዚአብሔር አብሮነት እንዴት እንደሚያበረታችሁ ነው አሁን ዛሬ የምነግራችሁ። እግዚአብሔር ከዳዊት ጋር ነበረ፣ ዳዊትም እየበረታ ሄደ ተብሎ እንደተጻፈ የእግዚአብሔር አብሮነት በሕይወታችሁ ላይ ምን ውጤት እንደሚያመጣ በዚህ ዓመት ተጨባጭ የሆነውን ፍሬ ዛሬ አካፍላችኋለሁ። እና እንደዚህ ይላል የእግዚአብሔር ቃል ሲናገር፣ የእስራኤል ሰዎች ሁሉ ወደ ዳዊት መጡ ይልና እነዚህ ሰዎች ወደ ዳዊት የመጡበትን ጊዜ ብታዩ ሳኦል የሞተበት ነው፣ የእስራኤል ወታደሮች የተሸነፉበት ነው፣ እንደዚሁም ደግሞ ንጉስ ያልነበረበትና በአመራር ክፍተት እንደ ሀገር የነበረበት ጊዜ ነበርና እነዚህ ሰዎች መተው የእስራኤል ሰዎች የእስራኤል ሽማግሌዎች ወደ ዳዊት መተው ያሉት እንደዚህ ነው፣ እኛ የአጥንት ፍላጭ የሥጋ ቁራጭ ነን ብለው አሉት ይላል። ይሄ በአጭር አማርኛ ምን ማለት ነው? አክሴፕት አርገናል። አንተ የገዛ ወገናችን ነህ፣ አንተ የኛ ነህ፣ እኛም ያንተ ነን። አክሴፕት አርገናል። የእግዚአብሔር አብሮነት ሶሻል አክሴፕታንስ እንዲኖራችሁ ያደርጋል፣ ተቀባይነት እንዲኖራችሁ ያደርጋል። በ2016 በብዙ ሪጀክሽን ውስጥ ያለፋችሁ ሰዎች በ2017 ግን የእግዚአብሔር አብሮነት ከናንተ ጋር ስለሆነ ይሄ የምትበረቱበት ዓመት ስለሆነ በጌታ በኢየሱስ ስም ተቀባይነት ማግኘት ትጀምራላችሁ። እኔ ስለ ሪጀክሽን ሳወራ አክሴፕታንስ የሚባለው ይሄ ተቀባይነት ማግኘት የሚባል ነገር በጣም ቤዚክ እንደሆነ ካወቃችሁ በደንብ ለቀቅ አርጋችሁ ሞልቀቅ አርጋችሁ ረገጥ አርጋችሁ አሜን ነው ማለት ያለባችሁ። ተቀባይነት ማግኘት በጣም ኢምፖርታንት ነው። ሐሳብ ይዘ ቅባት ይዘ መልእክት ይዘ የእግዚአብሔር አጀንዳ በአንተ ላይ ሆኖ ሶሳይቲ ሪጀክት ካደረገ አደገኛ ነው። አሁን ግን የሆነው እንደዚህ ነው። እግዚአብሔር ከዳዊት ጋር ስለነበረ የእስራኤል ሽማግሌዎች የእስራኤል ሰዎች ወደ ዳዊት መጡና እንደዚህ አሉት፣ አንተና እኛ አሉ የአጥንት ፍላጭ ነን፣ የሥጋ ቁራጭ ነን። አሁን እኛ አንተን እንደ ጠላት አይደለም የምናይ፣ አንተን የምናይ እንደ ክፉ ባልንጀራ አይደለም የምናይ፣ እንደ ገዛ ወገናችን እንደ ራሳችን አርገን ተቀብለናል። አንተ ከዚህ በኋላ በእኛና በአንተ መካከል ጠብ አይኖርም፣ ጭቅጭቅ አይኖርም፣ ውጊያ አይኖርም፣ ጦርነት አይኖርም፣ እኛ እንቀበልሃለን አሉት ይላል። ለዚህ ነው ቁጥር 10 ላይ እንደዚህ ይላል፣ እግዚአብሔርም ከዳዊት ጋር ስለነበረ ዳዊት እየበረታ ሄደ ይላል። አንዱ በጌታ በኢየሱስም የተቀባይነት መጠናችሁ ይጨምራል። ባክ ለቀቅ አርግና አሜን በል። የሥራ ቦታ፣ የአገልግሎት ቦታ፣ ትምህርት ቤት በመውጫና በመግቢያ ሰዎች ከዚህ በኋላ አንተን መቀበል ይጀምራሉ። አንተን መቀበል ይጀምራሉ። እኔ እንደዚህ ይሰማኛል። እንደዚህ ይሰማኛል። አንዳንድ እጣን ታውቃላችሁ፣ አንድ ቦታ ይጨሳል፣ ነገር የሚጨሰው እዚህ ጋር ነው፣ ሽታው ግን ሩቅ ይሄዳል። ልክ እንደዚህ ይሆናል። መዓዛችሁ በምድሪቷ ላይ ይወጣል። ተቀባይነታችሁ አድማሱ ይጨምራል። ሰዎች ቀኛቸውን ይሰጧቸዋል። ሰዎች ቀኛቸውን ይሰጧቸዋል። የሰዎች ልብ ለእናንተ ይከፈታል። የሰዎች ልብ ለእናንተ ይከፈታል። ዝግ ልቦች ሁሉ ለእናንተ ይከፈታሉ። ትወጣላችሁ፣ ይከናወንላችኋል።